ዱንያ ከባድ ናት አይደል? አዎ ዱንያ ትንሽ ከበድ ትላለች። መከራዋ ብዙ ነው። ሐሳብ፣ ጭንቀት፣ ብዙ ነገሮች አሉ። ግን አላህ ተባረከ ወተዓላ በምንታገሰው ትዕግስት ጀነት ላይ ደረጃችንን ከፍ ያደርጋል፣ አኺራችንን ያስተካክልልናል። ዱንያ ላይ በታገስነው ልክ አላህ አኺራ ላይ ያንበሻብሸናል። ዑመር ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም የሚተኙበትን ሰሌን ተመልክቶ እንባውን አፈሰሰ። ትልልቅ ነገስታት የሚኖሩበትን ቤተ መንግስት ያህል ታላቁ አሽረፉል ኸልቅ ረሱል ሰለላሁ ዐለይሂ ወሰለም ግን የሚተኙበትን ቤት ተመለከተና አለቀሰ። ረሱልም ተመለከቱትና አንተ ዑመር ሆይ ለነሱ ዱንያ ሆናላቸው ለኛ አኺራ እንዲሆንልን አትፈልግም አሉት። ለነሱ ዱንያ ተስተካከለላቸው ለኛ ጀነት ትሆንልን፣ ለነሱ ዱንያቸው አምሮላቸው ለኛ አኺራችን ይስተካከልልን አሉት። ዱንያ ላይ ተንከራተትነው ዱንያ ላይ የለፋነው ነገር በሙሉ አላህ አኺራ ላይ ይክሰናል። እኛ ብቻ ለአላህ እንሆን፣ ወደሱ እንጠጋ፣ ወደሱ እንዙር፣ የሱን ዲን እንኻድ። ያኔ አላህ የዱንያን መከራ የዱንያን ችግር በሙሉ የሚያስረሳን ጀነትን አላህ ያዘጋጅልናል። اللهم صل وسلم على سيدنا محمد. ይህንን ባስተማሩን ከዱንያ አልፎ አኺራን አሻገር እንድንመለከት ላደረጉን ረሱሉ ሰለላሁ ዐለይሂ ወሰለም ላይ ብዕሮች በከተቡት አንደበቶች በተናገሩት ልክ የአላህ ሰላም ማዝነት በሳቸው ላይ ይውረድ። صلوا على النبي اللهم صل على سيدنا محمد.